እንኳን አደረሳችሁ መልካም አዲስ ዓመት እንኳን ለ2014 ዓመተ ምህረት በደና በሰላም አደረሳችሁ በሰላም አደረሰን። ይህ የቤታችን ልዩ የበዓል ቆይታ ነው። ዛሬ የበዓል ቆይታዬን ማደርገው እንግዳ አድርጌ ጋበዝኩላችሁ ነቢይ ዘነበ ግርማን ከመላው ቤተሰቡ ጋር ነው። ይህንን ፕሮግራም በጄኤምኤም ቲቪ እና በቤታችን ዩቲዩብ ቻናል ያገኙታል። ሰብስክራይብ፣ ሼር፣ ኮሜንት በማድረግ ከኛ ጋር ይሁኑ። ዛሬ እንግዲህ አብሬያችሁ የምቆየው ይህንን ፕሮግራም ወደ እናንተ በማድረስ ሰናይት ሙልጌታ ነኝ ከጄኤምኤም ፕሮዳክሽን ክሩ ጋር አብሬያለሁ። በድጋሚ እንኳን አደረሳችሁ። ካፍታ ቆይታ በኋላ ተመልሰን እንመጣለን። እንኳን አደረሳችሁ መልካም አዲስ ዓመት በድጋሚ እንኳን ለ2014 ዓመተ ምህረት በደና አደረሳችሁ። ከበዓል እንግዶቼ ጋር እንግዲህ እንዲህ ባለ መልኩ ወደ እናንተ ቀርበናል። ዘንዬ እንኳን አደረሳችሁ። ገኒ እግዚአብሔር አምላክ ይባርካችሁ። በጣም በተጨናነቀ ጊዜ ፍቃደኛ ሆናችሁ ይህንን በዓል አብረን እንድናሳልፍ ስለፈቀዳችሁልኝ በጄኤምኤም እና በቤታችን ቲቪ ስም ምስጋናዬን አቀርባለሁ። ዘንዬ እንግዲህ ብዙዎቹ በአገልግሎት ያውቁሃል፣ ቤተሰቦችህን ደግሞ ምናልባት በተወሰኑ ዘንድ ሊሆን ይችላልና የሚታወቁት ከውድ ባለቤትህ እጀምራለሁኝ። ስምሽን አስተዋውቂልን። ስሜ ገነት ለማ ይባላል። የዘኔ ባለቤትና የሁለቱ ልጆቼ እናት ነኝ። ነቢይ ዘነበ ግርማ ባለቤት፣ የመጀመሪያ ልጅ። ስንት ዓመት ነው? ስንተኛ ክፍል ነህ? ዋው! በቅርብ ቀን ደግሞ ጥምቀት ወስደሃል አይደል? ታዲያ በደንብ አታወራልንም? እሺ ሀስን ስንት ዓመትሽ ነው? 9 ዓመትሽ። እሺ እኔ እናት ተባረኪልኝ። እሺ ነቢይ ዘነበ ግርማ እስኪ እንደው የባለፈውን ዓመት 2013 እንዴት ታለፈ? ወደፊትስ እንደው ምን ትለናለህ? ይህንን ዓመት እንደው አጠር አድርገህ ወደ ዋናው ጉዳያችን ከመግባታችን በፊት። ባለፈው ዓመት መጀመሪያ ቴንኪው አንዱ ዓመት ብዙ ዓመት ያክል ነበር። በዚህ ዓመት እንደ ግልም እንደገና ደግሞ እንደ ቤተክርስቲያን በጣም መስከረም 2 ነበረ ጉባኤ ጀምር ነው። በጣም መልካም ዓመት ሆኖ መሰለኝ። እንደገና ደግሞ እንደ ሀገር ያው አሁን ያለንበት ይታወቅ የለ እና በእነዚህ ሁሉ ውስጥ እንግዲህ ብዙ ተግዳሮቶች ያሉ ይመስልም፣ ግን ብርቱ የሆነ እግዚአብሔር ምሕረት ከፈተናው እንደበለጠ እያሳለፍ ነው ካለው ፈተና በላይ የእግዚአብሔር ምሕረት ስለበለጠ መኖራችንም ራሱ እንደዛ አይደለም። ስለዚህ እግዚአብሔር እንደ ማረን እንደ ታደገን በብዙ እግዚአብሔር እየጠበቀን እንደሆነ የሚሰማኝ ዓመት ነው ለኔ። አሜን አሜን። ዛሬ ጌታ ረድቶን እዚህ ቀን ረግጠናል። ይህንን ቀን እናያለን ብለን በማናስብበት ሁኔታዎች ውስጥ በተለያየ መንገድ ተስፋ የሚያስቀርጡ ሁኔታዎች ገጥመውን ነበረ። በጌታ ቸርነት እንዳልከው ይህንን ቀን አይተናል። እንደው በቀጣይስ እንደ ክርስቲያን ከክርስቲያኑ ማህበረሰብ ምን ይጠበቃል? እንዴት ማለፍ አለብን? ያው እንትኖቹ ቀኖቹን እኛ የመስራት እግዚአብሔር ለሰው ልጆች ብዙ ነገር ቢሰጥም ቀንን ወይም ጊዜን ዓመታትን ለእግዚአብሔር ለሰው ሰጥቶ አያውቅም ማለት ነው። ሰው ለሰው ቁስ ሊሰጠው ይችል ይሆናል እንጂ ጊዜ ሊሰጠው አይችልም። ስለዚህ ጊዜን ልክ ዓመታትን በቸርነት ታቀዳጃለህ እንደሚል ዳዊት ቀኖች የኛ አይደሉም፣ እግዚአብሔር ነው የሚሰራቸው። በተሰራልን ቀን እንድንኖር ደግሞ የሚፈቅድልን እርሱ ነው። ስለዚህ እነዚህ ሁሉ ሁኔታዎች እያሉ እንግዲህ እግዚአብሔር ቀን ከጨመረልን ምሕረት ከበዛልን እና እንደገና ዓመት ከተጨመረልን የተለየ የእግዚአብሔር ብርቱ ሚስጥር እንደገና በእነዚህ ውስጥ አለ ብዬ በጣም አምናለሁ። ምክንያቱም ቀኖች እንዲሁ ስለማይሰጡ ብዙ ሰው መኖር ፈልጎ ብዙ እቅድ እያለው በቃ ለቅሶ ላይ ሰምተሽ አታውቂም? አንዳንዶች ሲለቀስላቸው
እንትን ነበረው እኮ እቅድ ነበረው እኮ ፕሮግራም ጀምሮ ነበር እኮ አልጨረሰም እኮ እየተባለ እና እግዚአብሔር ነው ቀንን የሚሰጥ እና እግዚአብሔር አሁንም በሰራልን ቀኖች እንድንኖርበት ፍቃዱ ከሆነ እንግዲህ በእነዚህ ጊዜዎች ላይ ለምን ቀን እንደተጨመረና ለምን እንደምንኖር ማወቅ ከዛ ደግሞ ለዛ ለመኖር ራስን መስጠት በጣም መሰረታዊ ነው ብዬ ነው የማምነው። እሺ ዘኔ ጌታ ይባርክ። እንግዲህ ወደ ዋናው ትኩረት ወደ ሰጠውበት ይህን ፕሮግራም ጥያቄ አመራለሁኝ ማለት ነው። እሱ ምንድነው ግንኙነታችሁ በኦርቶዶክስ ሰንበት ቤተክርስቲያን እዛ ውስጥ እንደነበረ ሰምቻለሁ። በዛ ውስጥም ደግሞ ወደ 20 የሚሆኑ አባሎች ወይም ደግሞ ምእመኖች ነበሩ። ከ20ዎቹ የተወሰኑ እህቶች ነበሩ። ከዛ ውስጥ አንዷ ደግሞ ገኒ ናት። እንዴት ነው ከነዛ ውስጥ ሞገስ አግኝታ እየተመረጠችው? እንዴት ነው የተዋወቃችሁት? እስኪ እንደው ይሄንን አስታውሰን። ሌዲስ ፈርስት ይላል። ከአዳም ጀምር ያለው ገኒዬ ለአንተ ነው የሰጥ ማለት እንዴት ነው የመረጥካት ነው ያልኩት። ስለዚህ ምንድነው እንትኑ 20 የሚለው ቁጥሩ ከዛ የሚልቅ ይመስለኛል። ይበልጣል? ይመስለኛል። በጣም በርከት ያለ ነበር። ከዛ ውጪ እኔ የእናቴና የእናቷ እንደገና የትውልድ ቦታዬና እሷም አንድ አካባቢ ነው፣ ግን እኔ መንግስት ትምህርት ቤት ስለነበር ያደግኩት ከዛ ወደ ቤተሰብ ስንበተን የመጣሁት እናቴ ቤት ስለነበረ ተመልሰን በደንብ ቶሎ ቶሎ ለመተያየትም እድሉ ኖረ ማለት ነው። ለፍቅር ፕሮግራም አይበጅለትም እኮ። ልክ አሁን ሰው ተኝቶ ተኛው ይላል። አሁን እንቅልፍ ሰው አይጠራውም፣ ገብቶ ይጠብቀዋል እንጂ መኝታ ውስጥ ከየት እንደሚመጣም አይታወቅም። ልክ እንደዛ ነው እግዚአብሔር ለህይወት ይሻጋር። ገበያ አይወጣም ይመስለኛል። እንትኗ እንደዚህ እንትኑ አይባልም እኮ አይደል? ይባላል አይባልም? ብቻ ድንግጥ የምትይበት ነገር ነው። ደነገጥክበት? አዎ በጣም በከፍተኛ ሁኔታ። ያኔ ይልቁኑ ከብዙ ሴቶች መሀል እንዴት ነው የተመረጠችው? ብዙ እንደዛ እኮ ነው እንትን አሁን አዳም አሁን አማራጭ አትዋርልም እኮ ሔዋንን የወሰዳት። ብዙ ሴቶች ቢኖሩም ሔዋን ነበረች የሱ። ልክ እንደዛ ለኔም በብዙ ሴቶች መካከል ሁሉን ተወጃለሽ፣ ሁሉ እህቶችሽ ናቸው፣ ሁሉ ሚስት አይሆኑም፣ አንድ ናት። እሷ ደግሞ በቃ እንትን የለውም ከሆነ በኋላ ነው የሚገባሽ እንጂ እንደዚህ ሆኖ እንደዚህ ስለሆነ እንደዚህ አድርጌ እንደዚህ አጥምጄ እንደዚህ ይዣት ምናምን አይባልም። እንደው ባህሪዋ እንደው ይሄ ነገር የሆነ ሰው እንግዲህ ዛሬ ይሄ ነገሯ በጣም ይማርከኛል ምናምን ይላል። ምናልባት እንደዛ ከሌሎቹ እህቶች ለየት ብላብህ የምትናገረው ነገር ካለ ብዬ ነው። እነዚህ ሁሉ ቀጥሎ የመጡ ናቸው። ግን መጀመሪያ እንትን ስንል ያው የተወሰኑ ጊዜዎች አብረን ኖረናል ማለት በአንድ ሰንበት ትምህርት ቤት ውስጥ እሷም እያገለገለች የቲያትርና ቲያትርና ስነ ጽሁፍ ክፍል ሆና እኔ ደግሞ በተለያየ እንትን ዘማሪም ነበርኩ እኔ። ስለዚህ አንድ አጥቢያ ላይ ስለነበርን ቶሎ ቶሎ መገናኘቱ፣ ሁለተኛ ከተማው ጠባብ ነው፣ እንደገና የአንድ አካባቢ ሰዎች ነን። እኔና እሷ ሳይሆን መተዋወቅ የጀመርነው እናቴ ከእናቷ አባቴ ከአባቷ ነው መተዋወቅ የጀመሩት። ስለዚህ መነሻው ያ ነው። መነሻው እንደዛ ሆኖ ከዛ ግን ስትኖር እንትን ላይ በጣም ጎበዝ ነበረች። የአጥቢያዋ ከሰንዴ ስኩል ሳንወጣ ከነበሩት አንድ ሰባኪ ነበረችን ሴት እሷ ነበረች። አዎ እኔ ከመስበኬ በፊት እሷ ነበረች መስበክ የጀመረችው። አዎ እውነት እሷ ነው እኮ የምትሰብክ የነበረው። እሷ ስትተው ነው የገባሁት እኔ። እና ትጉ ነበረች። ትጉ ሴት ነበረች። ይሄን እኔ ብቻ ሳልሆን አብረውን የነበሩ ያው የሚያዩት ሁሉ ይመሰክራሉ። በተለይ ሀረር የነበሩ ትጉ ናት በጣም። እንደገና በቤተሰብ ውስጥም ትጉ ናት። ከዛ ውጭ ደግሞ በቃ መልከ ቀናም ነበረች ደግሞ እውነት ለመናገር እውነት ነው። በዛ ነበረች። መልካም። እሺ
ወደ ሁለተኛ ጥያቄ ሳመራ በወቅቱ ያው ወደ ፍቅር ውስጥ ከገባችሁ በኋላ ማለት ነው ዘንዬ እና ይሄ የፍቅር ግንኙነት መቆም አለበት ተብሎ ነበረ በጥቂት ሰዎች ማለት ነው። እና ይሄንን እስኪ እንዴት ታስታውሰዋል? ያልከውስ ነገር ገንዬስ ለሁለታችሁም ነው ይሄንን ሀሳብ ማቀርበው መቆም አለበት ማንም ሰው ይሄንን መቀጠል የለበትም የሚል ሀሳብ መጥቶ ነበረ። ትክክለኛ አይደል ዘን? ያረል እሷ እንድታወራ እኔ ልጀምርላት ማለት እንትኑ የእድሜያችን እንትን መሆን በተለይ ሁለቱ ኢኮኖሚውም አለ እንደገና ደግሞ እድሜም አለ። እድሜያችን እንኳን ደርሶ ነበረ ግን ከነበረው ነባራዊ ታሪክ በቅርብ ያሉ ሰዎች ሁሉ ዙሪያችንን ሲያዩ እንደዛ ለመኖር አብሮ ለመኖር ቤተሰብ ለመፍጠርና ልጆች ለማውለድ የሚረዳ አይነት እንትን ኢንቫይሮንመንት አልነበረም በዙሪያችን። ስለዚህ ከዚህ የተነሳ አንዳንዶቹ እንዳው ይሄ ነገር ቢቀርም ቢሉ እንደገና ይዘግይ ሊሉ ይችሉ ይሆናል። ግን እነዛ ሀሳቦች ለመነሻቸው ምክንያት በተለይ የነበረ የኔ ይመስለኛል ደግሞ በዋናነት እሷ እንኳን ያኔ ትንሽም ቢሆን እንትን ነበረች የራሷ ደሞዝ ነበራት። እንደውም ምናልባት አንድ ነገር ሰምቼ ነበረ ማለት ነው በጣም በዛ ጊዜ ብዙዎች ገኒ ላይ አይናቸውን ይጥሉ ነበረ እና አንዱ ከወደደ እኔም ላይ ብዙ ሰው አይኑን ይጥል ነበር ግን ዝም ትላላችሁ አልነበረም እንጂ ያግዙ ነበር። እና አንድ ወንድም እንደውም ይሄ ፍቅር ግንኙነት መቆም አለበት ከቆመ በኋላ ማንም ሰው ገኒ ሊጠይቃት ይችላል ብሎ ነበርውላ ማለት ነው። አታስታውሱ? ከሚፈልጋት አንድ ወንድም ነበረ ማለት ነውና ይሄን ስሰማ ትንሽ ፈገግ አድርጎኛል ማለት ነው። አንደኛ የእናንተ ህብረት እንዲቆም ተፈልጓል። እንደቆመ ታዲያ እሱ ሊጠይቅ ፈልጎ ማንም ሊጠይቅ እኔ ስራ ጀመርኩና የኑሮው ክብደት ቀደም ካነሳሽው ሀሳብ ጋር ተያይዞ ጸጉር ቤት ጀመርኩ። እኔ ጸጉር ሰራ ነበረ። ከዛ ያቋረጥኩትን ትምህርት መማር ነበርና እየመጣ እኔ ጋር የሚሰራ ደንበኛ ነበረ ማለት ነው። ያ መነሻው ያ ነው። እና በቃ ዝም ብሎ እንትን ሲል እሷ ደግሞ ጓደኛ እንደሆንን በደንብ አያውቅም። በጣም በተቻለ መጠን ላለማስታወቅ እንጥር ነበር ደግሞ ባይዘው ያው የነበርንበት ሁኔታ ብዙ ስለነበረ ስለዚህ ምንም ፍንጭ አላየም ማለት ነው በእኔና በሷ መካከል እጮኛ መሆናችንን እና ወደዳት። ከዛ ቀጥታ መጠየቅ ከበደው ከኔ ጋር በጣም አግባብ እንዳላት ሲያይ ለምን እሱን አልከውም ብሎ እኔን ላከኝ። እኔን ሲልከኝ እኔም የኔ ናት ማለት አልፈለኩም። በጣም ያው በፍጹም ንጽህና ማለት ነው። ለምንድን ነው እንደዛ ያልኩበት ምክንያት እኔ ዝም ብዬ ነገን ሳየው እንትኔ ይከብድ ነበረ በዙሪያ የነበረው የኑሬ ሁኔታ። እሱ ደግሞ ደህና ነበርና ከዛ ሄድኩኝ ልጠይቃት ማለት ነው ልኮኝ እና ጠየቅኳት። ያው ያለችኝን ነገር በሚዲያ አልናገርም። ከፍተኛ ጉዳት ደርሶብኛል ያን ቀን። ከዛ ግን ተመልሼ መጥቼ እንዳው ጓደኞኛ አለኝ አለች ብዬ ስነግረው በጣም ተሰማው፣ አዘነና በጣም መልካም ሰው ነበረች። እንዳው ለትዳር ትሆን ነበር እና በቃ እንግዲህ እምቢ ካለች ምን ይደረጋል ብሎ ሄደ እና ከብዙ ጊዜ በኋላ ነው የሰማው እኔ እንደሆንኩ እና እዛ እንትን ነው ማዕረግ አለው የእንትን ሚሊቴሪ አካባቢ አይደለም የኛ እንትን እና ከብዙ ጊዜ በኋላ ተመልሶ መጣና አናገረኝ። እንደው አንተ ወንድ ነህ ግን እንደው ግን እኔም ዋዛ አልነበርኩም። መልኬ ያኔ በጣም ዋዛ ነበር። እዚህኛው ላይ ከማውራታችን በፊት ይሄ ጮኝነት ይቁም ሲባል የተናገርከው ነገር ነበረ። የኔና የሷ ጉዳይ እኮ የልብ ጉዳይ ነው
በሚል ቃል ሰዎችን ሁሉ ጸጥ እንዳሰኘ ሰምቻለሁኝ ማለት ነው። ምናልባት እሱን ካስታወስክ ከእና አንቺ ሰበሰብሽው ማለት እንትኑ እርግጥ እኔ ያው ኤክስፒሪየንሱ የለኝም ከሷ በፊት ምንም እና በዚህ ነገር ውስጥ ደግሞ ስገባ በስነ ስርዓት ነው ውስጥ የገባው። አንዳንድ ጊዜ በንግግር ሌላ ልናገር ፈልግና ውስጤ ሳየው በስነ ስርዓት ተይዟል በሷ ማለት ነው። እና የደጅ ደጅ ያለውን ነገር ብዙዎች ሲያነሱ ምን አለ ምን የሚታይ ነገር የለም ገና ናችሁ ትምህርት እንደገና ደሞዝ እነዚህ ነገሮች ሲነሱ እንዳው ውስጤ ላይ ግን ተደላድላ ነው ተቀምጣ የነበረው። ስለዚህ አብሮ ለመቀጠል በእኔና በሷ መካከል ደግሞ የሆነው ያ ነው። ወደ አንድ ቤትም ስንገባ በእርግጥ የተወሰነ ነገር ቢኖርም አብሮን እንድንቀጥል ምክንያት የነበረው ያ አቋማችን ነው። እሱ ይመስለኛል። እሷም ብታወራ ግን ጥሩ ነው እዚህ ላይ። አዎ ግን ከማውራቷ በፊት ማለት ነው ይሄ ሰው ሲልክህ እንግዲህ እያፈቀርካት ሄደ የሰው እንድትሆን መጠየቅ ማለት ነው። እኔ ሰምቼ ይሄን ስሰማ በጣም ደንግጫለሁኝ ማለት ነውና ይሄና ተደላድላን የተቀመጠችው ብለሃል። ይሄ ከሆነ እርግጠኛ አልነበርክም ወይ በመታፈቅራት ፍቅር ሄደ መጠየቃት? ምንድነው መሰለሽ ከነበረው የነበር በዛ ወቅት ላይ የነበረው እውነታ ምንድነው? እውነት ነው የተጠየቅ ነበር ብዙ ሰዎች እንትን ነበረ። ከዛ እኔ ጋር በመቆየቷ መጠን የበለጠ ደሃ ማረጋት መስሎኝ ይሰማኝ ነበር። እና ለምንድነው ከኔ ጋር በመሆን የምትጎዳው ልጅ? ምክንያቱም እኔ አገልጋይ ነኝ። የሚታይ ነገር በጊዜው ብዙ አልነበረም። ቆይ የዛሬ አመት የዛሬ 5 ወር እንዳልል ለዛ ሁሉ የሚሆን ምንም ፍንጭ አልነበረም። ስለዚህ ያ የኔ መስቀል ይሁን የኔ መከራ ይሁን የኔ ጥሪ ነው ያ እሷ እዚህ ውስጥ መቆየት የለባትም ከሚል በጣም በቃ በጎ ለማሰብ ተጣጥሬ ማለት ነው። ፔን አይኖረዋል ምንም ጥያቄ የለውም። እንዴ ምን መልሼ የሆነ ነገር ልፈጥር ይችል ይሆናል እንግዲህ አይታወቅም እኮ ማለት የወታደር ልጅ ስለሆንኩ አይታወቅም የሚፈጠረው ነገር። ግን ያን ሰዓት ላይ ያን አስብ የነበረው ለሷም ነግሬያታለሁ። በዛ ሰዓት ላይ ከኔ ጋር በመቆየት እሷ ደግሞ ታታሪ ናት፣ በጣም ትጉ ናት። ይሄን ማንም ሰው ያውቃል። ዘመዶቿም በጣም ይመሰክሩላታል። እኔም በደንብ አውቃለሁና እኔ ጋር በመሆን የበለጠ እየተጎዳች እንዳትቀጥል ከመፈለግና ለሷ በጣም ከመራራት የተነሳ በሚል ነበር። ይገርም ነው። ግን ይሄንን ጥያቄ ይዞ ሲመጣ አንቺ ጋር ምን ተሰማሽ? እኔ አሁንም እንዲመልስልኝ የምፈልገው እኔ ተደራራቢ ጥያቄ ይዞ ሲመጣ እኔ እሺ እንደማልል ተማምኖብኝ ነው ወይስ በቃ ከሄደችም ትሄድ ብሎ ነው አሳልፎ ለመስጠት ዝግጁ ሆኖ ነው ወይንስ ተማምኖ ነው በእኔ አትሄድም ብሎ? ይሄን እሱ እንዲመልስ። ይሄ ምንም ጥያቄ የለውም። እኔ ትሄዳለች ብዬ አላስብም። ምክንያቱም በምን መጠን ተዋደን ተቀባብለን ተግባብተን እንደነበረ በደንብ እሷም ታውቃለች። ግን እንደዛማ እንደማስብ እንድታቂ ይሆን እንጃ እንግዲህ አሁን ቆይቷል ግን እኮ። ስለዚህ አሁን እንደ ቅድም አድርጌ ማውራት ስለሚቸግረኝ በዛ ታሪክና በአሁን መካከል እነዚህ ልጆች ስላሉ በቃ ግን እንደዛ ነበር። ብቻ እንድትሄድ ፈልጌ ስላልወደድኳት ምናምን አይደለም። ብቸኛ ምክንያት ያ ነበረ። በቃ ማለት እኔ ጋር በቆየች ቁጥር ይሄን እኔ ብቻ ሳይሆን አብረው ነው የነበሩ ምናልባት ዘመዶቻችንም እኮ ሊረዱት የሚችሉት ሀሳብ ነበረ። ምን አይተሽ ነው ልትባል ትችላለች፣ ተብላም ሊሆን ይችላል። ምንም ነገር ስለሌለ ማለት ነው። ግን ታማኝነቴን ለማሳየት ሳይሆን አይቀርም እንጂ እንድትሄድ ፈልጌ አይመስልም። ተመለሰልሽ? እሺ ገንዬ፣ እንግዲህ ጥያቄው ከተመለሰልሽ በወቅቱ ይሄንን ወደ አንቺ ሲያመጣ ምንድነው የተሰማሽ? እሱ አልገለጸውም፣ አንቺ ተናገሪው እስኪ። እኔ ያው የዛን ቀን ከባድ ነገር ነው የተናገርኩትኝ። ምን ነበር? ውይ ላውራው? ምን ያህል ነገሩ እንደከበደብሽ ነው? ያው ከባድ ነው። ሚዲያ የሚያየው ህዝብ ሰው የሚያየው ነገር ላይ ግን በቃ በጣም ማለት አንደኛ እየቀለደ ነው መሰለኝ፣ ሁለተኛ በጣም ስላናደደኝ አፈር ብላልኩት። ያው ብያለሁ።
ተሰብሬ ያለው እኔ ከዛ ጊዜ ጀምሮ ከፍተኛ ስብራት። ያው አንተም ብትሆን እንግዲህ ይሄንን የሷን አይ ደስ ያለኝ መልሷ እኮ ልክ ነው መልሷ ደስ ምክንያቱም ያው ከኑሮ ጋር አያይዞ ስለሆነ ያው ይመችሽ ቢ ብሎ ስለሆነ እኔ ደግሞ እንዴት ቅድሚያ ሰጠክ ለሚበላው ነገር ብዬ ከዛ የተነሳ ይመስለኛል አፌ ላይ የመጣው ያ ቃል ራሱ። አዎ በጣም እንግዲህ ጉዳዩ በጣም ያናድዳል። የሚገርም ነው። ዘኔ በአንድ ወቅት ላይ ያው የኦርቶዶክስ ተሐድሶ እንቅስቃሴ ነበረ። የዛ የታድሶ እንቅስቃሴ አንዱ ፍሬ ነህ አንተ እና አንድ ጊዜ ላይ በዚሁ በወንጌል ስራ ተደብድበ ሞታል ተብለ ተጥለ ነበረ። እንደው ገኒ የት ነበረች በዚህ ሰዓት ላይ? እስኪ እንግዲህ ተጋግዛችሁም ታስታውሱኝ ከሆነ። እኔ ያ ጊዜ እንደዚህ በጣም ጥልቅ ብለን የገባንበት አይመስለኝም እኔና እሱ በነበረን ህብረት ማለት ነውና ብዙ ስለነበሩ ያው ወንድሞች ብለን ነው እንጂ ዘኔ ብዬ አይደለም። ያ ስሜቱ ለሁሉም ነው። ምክንያቱም ስቲል አንድ ወንድማችን አለ ጣቱ አንድ ጣቱ እንደዚህ ብላ ይቀረች አንድ ጣቱ ስቲል ማለት ነው አንድ ወንድም አለና ያው ህመሙ የሁሉም ስለነበረ ለሁሉም ነው የነበረና ደግሞ ከሱ ጋር የነበረኝም ነገር እንደዚህ በጣም ጥንክር ያልነበት ሰዓት ላይ ስላልነበረ የተለየ ስሜት አልተሰማኝም። ደግሞ ደስ ነው የሚለው ይዛን ጊዜ በቃ መደብደብ ምናምን። አዎ በጣም እኛ በዚህ አጋጣሚ ባቢሌ የሚባል ከሀረር ወጥተሽ የሙስሊም ኤሪያ የሆነ ባቢሌ የሚባል ከተማ አለና ወንጌል ስርጭት እዛ እንወጣ ነበረ እና በቃ ሲያባሩን ስንደበደብ በጣም ነው ደስ የሚለን እና እንደ ደስታ ነው የሚቆጠር የነበረው ያን ጊዜና በተለየ ሁኔታ የተለየ ስሜት አልተሰማኝ። እኔ እኮ ጠብቄ ነበረ ምን ያህል ተጎርታ ይሆን ምን ያህል ወይኔ በቃ ጮኛይን ምንም ብዙም አልተሰማኝም። አየሽ የወንጌል ሰው ስለሆንሽ እኮ ነው አንዱ እንግዲህ ወንጌል የሚያመጣውን ፍሬ ስታይ ደስተኛ ከሆንሽ ገብቶሻል ማለት ነው። በጣም ደስ ይላል። ዘኔም ታስታውሰው ነገር አለ? አይ እኔ ላይ የተለየ እንትን አልነበረም። በብዙ ሰው ተጎድቶ የሞተም ሰው ነበር እኮ እዛ ፕሮግራም ላይ የሞተም ሰው አለ። በጣም የተጎዱ ጉዳታቸው እስከ አሁን ድረስ አካላቸው ላይ ያለ አእምሮአቸው ላይ ደግሞ እኔ እንደ ቅድም ሆኖ ትዝ የሚለኝ ነገር አለ። ለምሳሌ ጉዳቶች በጣም ከባባድ እንትኖች ነበሩ እኔ ላይ እንዳልኩሽ አመልጣለሁ ብዬ ያው እንትን በዓል ስለሆነ ፋን ፓርቱን ብናነሳው ነው የሚሻለው። ቀጥታ ወደ ወንጌል ስርጭት እንዳንወጣ አሁንም አመልጣለሁ ተብሎ ያው እንትን ህንጻው ሙሉ መስታወት ስለነበረ በትከሻችን መተነው ነው የወጣ ነው። ከዛ እኔ የወጣውበት ቦታ ላይ እንዳጋጣሚ እነሱ ለካ ተሰልፈው የሚጠብቁበት ቦታ ነው። ዱላ አለ፣ ብረት የያዙ ድንጋይ በጣም ከባድ ነበረ። እኔ ብቻ ዋናውን ነገር በደንብ አይቻለሁ። ሰው ሲመታም ደግሞ አያመን ባይዘው ላይሽ ላይ ሲያርፍ ነው እንጂ የሚሰማሽ አያመም። እና ከዛ መሀላቸው ገባው የተወሰነ እንትን ካደረጉን በኋላ ፍርግርግ ብረት ነው በሩ። በጣም አስታውሳለሁ። በአጥሩ ራሱ ያው ድሬዳዋ ሙቀት ነገር ስለሆነ እንግዲህ እና ዘልዬ ስወርድ ነው ወደ ዋናው አስፋልት ላይ ወጣው። ዋናው አስፋልት ማለት ነው። በቃ ዋና ማለት የድሬዳዋ ሰው ያውቀዋል። አሁን ያን መንገድ በፊት ለፊቱ ላይ እንዳ ኤምኬሲ ቸርች አለች ከዚራ ኤምኬሲ የምትባል ዋናው መንገድ ላይ ወጣ ማለት ነው። ስለዚህ የቻሉትን ሁሉ አሳረፉብኝ። እኔ ላይ ብቻ ሳይሆን ሌሎቹም የቻሉ እየተደበደቡ የሚሮጡ አሉ። እኔ ግን ወደኩ እግሬንም መተውኝ ስለነበረ ስለዚህ በደንብ አገለገሉኝ በዱላ በደንብ አገልግለውኛል። ከዛ ግን እንትን ብዬ ነበር ራሴን እንትን ብዬ ነበር ያ እዛ ላይ ግን ይገርምሻል አንድ የእግዚአብሔርን ነገር እንዲሁ ላንሳ። ይህን ታሪክ የሚያውቁ በደንብ በተለይ ወዳጆቼ በደንብ ያውቃሉና ስነቃ መነሳት ትንሽ ከብዶኝ ስለነበረ ከአስፋልቱ ላይ እማቀውን ሰው ጠራው እና እማቀውን ሰው አንድ ሰው አየው። እማቀው ሰው እዛ እሱም ለካ ቢታወቅ ምናልባት ሊመቱት ይችሉ ስለነበረ
ራሱን እኔ ደግሞ አላወቅኩም። እንግዲህ ያን ጠራሁት እርዳኝ አንሳኝ ብየው ይገርምሻል ሊያነሳኝ አልቻለም። 2-3 ብጠራው በኋላ በዛ አስፋልት ስለነበረ መኪና ይሄድ ነበረ የፔጆ መኪና ሀረር እና ድሬዳዋ ያው አሁን እንኳን ድሬዳዋ ብዙ የለም ፔጆ እና ተኝቼ እኔ የፔጆ ሆድ በደንብ ሳያት ትዝ ይለኛል። ከዛ ፔጆ ውስጥ የነበረች እንደ ባለፈው ሳምንት መሰለኝ ጓደኛዋ ጋር ወንጌል ስናወራ ቁጭ ላይ ነበረች የሶማሌ ተወላጅ አማርኛ እንኳን በደንብ አታወራም ይገርምሻል ነበረች። እሷ ስመሰክርና አወቀችኝ ወድቄ በታክሲ ስታልፍ በዛ ጋር እና አላህ አላህ ብላ ያቺ ሴት ያው እግዚአብሔር እንድትድኝ ሲፈልግ የግድ የምታውቂውን ነገር ብቻ አይጠቀምም እና በማይታወቅ ከዛን ቀን በኋላ አይቻት አላውቅም። ወሰደችኝ በፔጆ ከዛ ግንፍሌ የሚባል 09 ቀበሌ ያለ ኮካ ሰፈር የሚባል ቤቷ እዛ አካባቢ ነው። ወሰዱኝ እዛ ጫማዬን ወስደውት ስለነበር ከእግሬ ላይ አንድ እግሩ ነው የተረፈው የነበረው አንድ እግር ነበር እግሬ ላይ አንድ እግሩ የለም እና ዳስ ጫማ ገዝታልኝ ምናምን ሀረር እንደገና መናኸሪያ ወስዳኝ አሳፍራኝ ሀረር ድረስ እና ያቺ ሴት ለኔ እግዚአብሔር ልክ እንደዛ ግብፃዊ ተዘርፎ ሲሄድ ዳዊት ሂድ ውጣ ብሎ እግዚአብሔር በመራው ጊዜ ግብፃዊው መንገድ ላይ ያገኘው አይደል የሚለው ልክ እንደዛ ናት ለኔ እና አሁንም እግዚአብሔር በማናስባቸው መንገዶችና ሰዎች በኩል እግዚአብሔር ይረዳናል። እውነት ነው። ምናልባትም እኮ ይችህት ድናት እየሰማችም ሊሆን ይችላል። አዎ እውነት እኔ ለማፈላለግ ጥረት አደርጋለሁ። እንዳው እንደ ደግሜ ባያት ደስ ይለኛል። አዎ ምን ተሰምቷት እንደሆነ ራሱ ብናውቅ አይደል ማለት አይደፈርም። አሁን እኔ ብቻ ሳልሆን ሌሎቹም ወድቀው ነበር ተመተው ካነሳሽ ዘመድ ነው ወይም እሱም እንደነሱ ተሐድሶ ነው ስለሚባል ይፈሩና ይተውናል። እሷ ግን ምንም ሳትፈራ ነው አንስታ እና የነበረው ተጠቅሞባታል ጌታ እግዚአብሔር ይመስገን። ደስ ይላል በጣም። ይሄ ዳቦ ዘንዬ እስኪ ባርከው ይበላ። አዎ ቡናውንም ደከመን በማየት እኮ እሱን እውነት እንኳን አደረሳችሁ መልካም አዲስ ዓመት። በጌታ በኢየሱስ ስም የተባረከ ይሁን። ያው የተወደዳችሁ ተመልካቾቻችን በድጋሚ እንኳን አደረሳችሁ። ይህ እንግዲህ ከነቢይ ዘነበ ቤተሰብ ጋር እያሳለፈን ያለነው በጄኤምኤም እና በቤታችን ቲቪ አብሮነት እየተላለፈ ያለ በዓል ነው። ካፍታ ቆይታ በኋላ ተመልሰን እንመጣለን። እንኳን አደረሳችሁ መልካም አዲስ ዓመት። ካፍታ ቆይታ በኋላ ተመልሰን መተናል። ይሄው ዳቦንም እንግዲህ እየተቋደስን ነው፣ ቡናውም አለ። እናንተም በቤታችሁ ቤት ያፈራውን እንግዲህ እየተቋደሳችሁ ከኛ ጋር በእንዲህ ያሳለፋችሁ ጄኤምኤም ቲቪን ምርጫችሁ አድርጋችሁ ከኛ ጋር ስላላችሁ እናመሰግናለን። ወደ ቀጣይ ጥያቄ አልፋለሁ። ወደ 3 ፎቶዎች እጄ ላይ አሉ። ግራ ገብቶኛል ዘንዬ የትኛው እንደሆነ እኔ ግራ ገብቶኛል። እስኪ ወደሱ አመራለሁኝ። እንግዲህ አንድ ላይ ትንታኔውን አንድ ላይ እንሰማለን ማለት ነው። ይሄ ማን ነው? ገኒም ትተባበሪኛለሽ ብዬ አስባለሁ። ያኔ እኮ ቅብ ነበር። ወደፊት እየሄድን እኮ ወደ ኋላ ነው የሚመጣ ወደፊት ነው የሚሄደው እንባልና ዋው ዘንዬ እኔ ነኝ እያልከኝ ነው? አይ ይሄ እንትኑ ሁሉ አስታውሰዋለሁ። ይገርምሻል እንዴ ነው በጣም ዘንጫለሁ እኮ እዚህ ጋር። ትንሽ ግራ የሚገባኝ እኔ መልኬ ነው። መልኬ በጣም ግራ ይገባኛል እንጂ ልብሱ እኮ እኔ ያን ጊዜ በዛን ጊዜ በቃ እንደኔ የለበሰ የለም። ያኔ እኮ ዩኒፎርም ይመስል የሚመጣው ልብስ በሙሉ ሰው ለምሳሌ ሸሚዝም ስትለብሺ ሁሉም ሰው አንድ አይነት ነው የሚገዛው
አንድ እንዳውም የኛ ሳሚ የሚባል ነበር ብዙ ጊዜ ስንቀላለድ ቢክሰም የሚባል ሱሪ ነበረ። እሱ በጥቁሩ አለው በቢጫው ያው አይነት ሆኖ በሰማያዊ እንዳውም ዘንጫለሁ፣ ጂንስ ለብሻለሁ፣ ስኒከር አድርጌያለሁ፣ ቆንጆ ጃኬት ለብሻለሁ። መልኬ ግን እንዳልኩሽ ነው። ያ እግዚአብሔር እኮ ጀምሮ ነው የለቀቀን ምድር ላይ ያለቅነው በሂደት ነው። እነሱ ናቸው አልቀው የመጡት እንጂ እኛ በሂደት ነው ያለቅነው። ኦ ማይ ጋድ ይሄ እኔ አይደለሁም። ይሄ እኔ አይደለሁም። መቼም እዛ ለህዝቡ አትለቂውም። መቼም ይሄን ፎቶ ልታስጨርሺኝ ነው። አወይ ነው እንዴት ተነሳው? አወይ አይደለም። ይሄን ቀን ፎቶ ስንነሳ እኮ እንዳውም ትዝታ አለው። እህቶችሽ ከኔ ጋር አብረን ነበር፣ አዲስዬና ሄለን ለማ አብረን ነበርን እና እንዳውም ደብቃችሁት ካልሆነ በስተቀር በቀኝና በግራይ እነሱ ሁሉ የቆሙበት አንድ ፎቶ ደግሞ ነበረን። ነው አይደለም ብዬ ተከራክሬ ያለው ዘኒም አይደለም ይሄው እኔም አሁን እኔም ጥርጣሬ ያለኝ የሚያው ይሄስ ፎቶ አንተ ይሄ እኮ ቦሌ እኮ መተን ስንዘንጥ ነው እኮ ቦሌ። እኔ የትኛው እንደሆነ አይታወቅም እዚህ ውስጥ ግን ቆይ እስቲ አንቺ የምታውቂው ፎቶ ነው ይሄ። ኦ ማይ ጋድ ኦ ማይ ጋድ። አይ እኔ አይደለሁም ከዚህ ውስጥ ወጥቼ ነው የመጣሁት እንጂ እነማን ናቸው እነዚህ እኮ ማለት ይኸውልሽ፣ ይሄ ንጉሴ ነው። አሁንም አማሬሳ አማኑኤል ህብረት ዋና መጋቢ ነው። ቀጥሎ አይደለም ይሄ በእኔ ቀኝ ያለው ቀጥሎ ያለው ሳሚ ይባላል። ቅድም የነገረችሽ ባቢሌ የሚባል ከተማ ላይ አብሮን የደከመ ብዙ ጌታን ያገለግል አሁን ወደ ጌታ ሄዷል። ከዛ ኤርሚ ይባላል። ኤርሚያስ ደስታ እሱም እዚያ ወደ ኮተቤ አካባቢ ነው ያለው፣ የህግ ባለሙያ ነው። ዳር ላይ ያለው ደግሞ ይኸውልሽ እንደዚህ ረዝሞበት ያየሽው የኔ ጃኬት ነው። እኔ ግን ያኔ ግን ይገርምሻል እኮ ጫማ ብቻ ነው የምንለያየው እንጂ አንዱ የገዛውን ሁሉም ሰው ነው የሚለብሰው። በእርግጠኝነት አሁን የዚህን ጊዜ ፎቶ ብታየው ሌላ ፎቶ ላይ ደግሞ እኔ ለብሼው ተነስቻለሁ። ይሄን ሳሚ ይባላል። ዱባይ ነው አሁን ያለው፣ ዱባይ ነው የሚሰራው። አብረውን የተጋደሉ የወንጌል ላይ አርበኞች ናቸው። ለአገልግሎት ልብስ እንደምትቀያየው ሰምቻለሁ። እኔ ነው የምቸገረው የነበረው እግሬ ትንሽ ከነሱ ከፍ ስለሚል ጫማ እቸገራለሁ። ግን እንትን እንቀያየር ነበር። በተለይ አንድ 4 ነበርን በጣም እንቀያየር እና ፎቶ ላይ አሁን ዝም ብለሽ ይሄን ፎቶ ዝም ብለሽ ብትገልጪው አንድ እኔ ለበስኩትን ያኛው ለብሷል፣ ያኛው ለበሰው ያኛው ለብሷል። እንደዛ አዎ። ወደ ቦሌ ኤርፖርት አካባቢ አይደል? ቦሌ ነው። ምን ልትሰሩ መጣ? ልንጎበኝ ነው። ቦሌ እኮ ራሱ በጣም የሚጎበኝ ቦታ ነበር እኮ ሁሉ ጊዜ ባይዘው ያደረሰውም እንትኑ መግቢያው ጌቱ ላይ ያለው እንትኑ ያኔ ነበረው ስዕል አለና ለአንድ ትሬኒንግ መተን ነበር። እንደዚህ ለትሬኒንግ መጣንና ለአንድ ወር ያክል ከዛ እንጎብኝ ብለን ነው የወጣ ነው። እዚህ ላይ ለውጥ የማታየው ማለት መሰለሽ ንጉሴ ነው። ንጉሴ ላይ አታይም። ንጉሴ ያው ጌታ ረድቶት አሁንም እንደዚሁ ነው ያለው። ኦ ማይ ጋድ ይሄኛው አንቺ እኔ ነኝ እኮ ላይቭ አይደለንም አይደለ? ከየት አመጣሽው? እያገለገላችሁ ነው? ማን ነው አጠገብህ ያለው? ዝማሬ ነው ወይስ አንተን አንቲሾ አንተነህ ደረሰ ይባላል። ከሰንዴ ስኩል ከወጣን በኋላ ገና ያኔ እንትን ያልን በነበረበት ሰዓት ላይ ሁለታችንም ማይክ ከያዝን እየዘመርን ነው መሆን ያለበት። ግን ይሄን ፎቶ አይቼው አላውቅም። እውነትህን ነው? ማን እንደሰጠሽ ፕሮግራሙ ሲያልቅ ትጠየቂያለሽ። ይገርም ነው በጣም። እኔ የሚገርምሽ ይሄን ሱሪ ማን እንዳሰፋለት ሁሉ አስታውሳለሁ። አንድ ሸዋዬ ከበደ የምትባል እህታችን ነበረች። አወዳይ ትሰራ ነበር እሷና የዛን ሰዓት እሷ ሳንቲም ነበራት እና እሷ ነች ያሰፋችለት። ዋው ደስ የሚል ነው። አንደኛ መንገድ ኢማጅ ልብስ ቤት
በስማ አስታወሰች። ምን አይነት ሚሞሪ ደስ ይላል በጣም። ስለዚህ አንተነትህን አረጋግጠህልናል ማለት ነው። እኔ እኮ ይኸውልሽ እኮ ከታላቁ መከራ እኮ የመጣው እንደሆንኩ ማስታወቀው በዚህ እኮ ነው። ፎቶዬ ራሱ ከሆነ መከራ እንደመጣ እውነት እኔ ገና እጄ ላይ ሲደርስ የትኛው ነው ዘኔ ብያለሁኝ ማለት ነው። እና ይሄም አይደለም ብዬ ነበረ። ዋው ደስ ይላል። እንትን ነበርን እኮ በአጥንታችንና በቆዳችን መካከል ምንም የለም። መድኃኒዓለም ከዛ በኋላ ነው ውስጡ ስጋ ያስገባብን። ግን እኔ ብቻ አይደለሁም፣ ብዙ ሰው በዚህኛው እድሜ ላይ ብዙ ሰው በየት በኩል መልኩ እንደሆነ አያስታውቅም። እንኳን አደረሳችሁ። መልካም አዲስ ዓመት። ደስ ይላል በጣም። እንግዲህ አንድ ቪዲዮ አለኝ። ከአንድ ቪዲዮ በፊት ግን የበዓል ሰርፕራይዝ እንግዳ አለኝ። እንግዲህ እነሱን እንቀበልና ደግሞ ወደ ቪዲዮ እንሄዳለን ማለት ነው። ተመልካቾቻችን በድጋሚ እንኳን አደረሳችሁ። ይህ በጄኤምኤም ቲቪና በቤታችን ቲቪ አብሮነት የሚተላለፍ የበዓል ቆይታችን ነው። ከነቢ ዘኔ ቤተሰብ ጋር እያሳልፍ እንገኛለን። ይህ ፕሮግራም በቤታችን ዩቲዩብ ፔጅ ይገኛል። ሰብስክራይብ፣ ሼር፣ ኮመንት በማድረግ ቤተሰብ ይሁኑ። ተመልሰን እንገኛለን። እንኳን አደረሳችሁ። መልካም አዲስ ዓመት። እንዴት ነው መንፈሶ? እንዴት ነው አንቺ? አንተ ያማው እኮ ነው እድሜ ረጅም እንደሆነ የሚያስታውቀው እኮ በዚህ ነው እኮ። ቴንኪዩ በጣም እናመሰግናለን የምንወዳቸውን ቤተሰቦች። ዋው ደስ ይላል በጣም እግዚአብሔር ይመስገን። እንኳን ደህና መጣችሁ። እኔ ንጉሴ ይመጣል ብዬ እኔ እንኳን አልችልም እንደዚህ ማሰብ፣ እንደዚህ ሆኖ እንደዚህ እና ይገርም ነው። እቺኛዋ ግን በፍጹም እንዳውም ብዙ እያገኘኋት ስላልነበረ በብዙ ጊዜ እናነሳታለን ከገንዲ ጋርና በጣም እኮ ቴንኪዩ። በጣም ትክክለኛ ሰዎች ናቸው። የእሷ እናት ነች እሷ። ማትዬን ያሳደገች ነች። በተለይ ናዝሬት የነበርን ጊዜ እኛ ቤት ነበር የምትኖረው። እኔ ዳርኳት እኮ ግን ፓስተር ስታገባ ከዚህ በኋላ ምን ያመጣል ብላ ደስ ይላል በጣም። ቤተሰቦቿ ሁሉ ቤተሰባችን ናቸው። ደስ ይላል በጣም። ደስ ብሎኛል ስለናንተ ፍቃዳችሁን ሰጥታችሁኝ። ምን ያህል ፓስተር አይደል? ፓስተር ንጉሴ የማይለወጠው ፎቶ የእሱ ነው። በቃ አይለወጥም ያልኩሽ እሱ ነው። ቀደም ብለን ስናነሳ ነበረና እጅግ በጣም ነው የማመሰግነው በቤታችን እና በጄኤምኤም ቲቪ ስም ጥሬን አክብራችሁ ስለመጣችሁ፣ በጣም ደግሞ የልብ ወዳጅ ስለሆናችሁ አንዱ የፕሮግራሙ ስኬት አድርጊያችኋለሁ እናንተ በመገኘታችሁ ማለት ነው። እና ፓስተር ላይክ ፈልጋለሁ ለብያለሁ እና ባንቺዬም በጣም በተጣበበ ትላንትና ነው የገባችሁ ከዱባይ። እኮ ሻይላትም እኮ የለችም እኮ እኛ ራሱ እናመሰግናለን እንድናያት እና በጣም ነው ማመሰግንሽ። እረፍት ሳታረጊ እንኳን ስለተገኘሽ በጣም ደስ ይለኛል። የእናንተን ደስታ በራሱ በማየቴ በጣም ደስ ብሎኛል። እንግዲህ ከዚህ በኋላ ያለን ቆይታ አንድ ላይ እናሳልፋለን ማለት ነው። አንድ ቪዲዮ ለሁላችሁም አሳይና እሱ ላይ ትንሽ ቆይታ እናደርጋለን። እንኳን አደረሳችሁ። መልካም አዲስ ዓመት።
ይታያችኋል። እንዴት ናችሁ? ሁሉ ሰላም? ዘንዴ ንጉሴ ዋው ስታምሩ ፋሚሊ ጌታ የተባረከ ይሁን። ዛሬ ለመገኘት ብዙ ሙከራ አድርጌያለሁ፣ አልሆነልኝም እንጂ በቅርብ ጊዜ ስለሰማው ፕሮግራሙን ለመሳተፍ ያደረኩት ጥረት አልነበረም። ስለዚህ እንደው ደስታዬን ፍቅሬን ለመግለጽ ይቺን አጭር ነገር ስለብያለሁ። እንዴት ናችሁ? ጌታ አምላክ የተባረከ ይሁን። እንደው ለውይይት እንዲጠቀም ብዬ ሁለት ነገር ብቻ አነሳለሁ። ሊነሱ ይገባሉ ብዬ ማሰባቸው ጉዳይ ብቻ ማነሳ። መጀመሪያው ነጥቤ ሰንበት ትምህርት ቤት ተማሪዎች ሆነን አፍላ ወጣቶች ሆነን ጌታን ስናገለግል የነበሩትን አንዳንድ እንቅስቃሴዎች ሁኔታዎች ላይ በዝርዝር ብታወራበት ዘንድ በጣም ደስ የሚለኝ እዛው ያሳለፍናቸውን ነገሮች ያየናቸውን ጉዳዮች የገጠመን ነገሮች በሙሉ ብታወራቸው ደስ ይለኛል። ሁለተኛ ምናልባት ግን ደግሞ እዛ እናንተ ቤት የነበረን አዳር የጸሎት ፕሮግራሞች ዋው በጣም ማስታወሳቸው ምሽት ላይ ቀኑ አላስታውስም መቼ እንደነበረ ምለት ብቻ በሳምንት አንድ ቀን እና እዛ የምናሳልፋቸው ፕሮግራሞች አስታውሳለሁና እዛ ላይ ስለነበሩት መንፈሳዊ እንቅስቃሴዎች በጣም ሰዎች ነፃ ይወጡ ነበር፣ መንፈስ ቅዱስ ይሞሉ ነበር እና ትልቅ ስራ ይሰራ ስለነበረ ስለዛ እንቅስቃሴ አንዳንድ ጉዳዮች ብታወሩ በጣም ነው ደስ የሚለኝ። ጌታ ይባርካችሁ። እግዚአብሔር ለዘላለም ስማችሁን እናንተን ከፍ ከፍ ያድርግ። እንኳን አደረሳችሁ። መልካም አዲስ ዓመት። ሁለት ጥያቄ ተነስቷል። ዘንዬ ማብራራት ያለብህ ገኒ እናንተ ቤት የነበረ ጸሎት እስኪ ከዘኒ ልጀምር። እሺ መጀመሪያ ደስ ብሎኛል። ቴንኪዩ በጣም ማለት ነው። ባንቺዬንም ኑጌንም እዚሁ ቤታችን ጥየቃ ሳንሄድ ስለመጡ ማለት ነው እናመሰግናለን። አንቺ የት እንደሄድሽ ደግሞ ያንቺም እንትን ከዛ ውጪ ደግሞ አይሌንም እንደዛው መጀመሪያ ሳየው ሆድ ከሚብሱኝ ሰዎች አንዱ እሱ ነው። ይህን ስሜት ኑጌም የሚካፈለው ይመስለኛል። ከኛ ጋር ብዙ የሆነ ሰው ነው። ናዝሬት ነው ያለው፣ ወንጌል ብርሃን መጋቢ ነው። አሁንም ቴንኪው አይሌ። ከዛ እሱ እንዳለው ነው። ግን ያው ስንቱን አንስተን ስንቱን እንተዋለን። የሰንዴይ ስኩል እንትኑ እንዳው የሚያስቀው አለ፣ ቁም ነገሩ አለ፣ ያሳለፍነው ከእድሜያችን ጋር በተያያዘ ያሳለፍናቸው እና ማይረሳ ብዙ መልካም ጊዜ ከሱ ልጀምርልሽ። ለምሳሌ እሱ ማለት ነው አንድ ጊዜ ጾም ጸሎት ገባን ማለት ነው። ጾም ጸሎት ስንገባ ንጉሴ ቢያወራ ይሻላል። ግን በቀን አንዴ ስለነበር የሚበላው ምንበላው ማታ ነው ምንበላው። በቀን 4 እንሰግዳለን። 3 ሰዓት 6 ሰዓት 9 12 ሰዓት በየመሃል እንሰግዳለን። በቀን አንዴ ነው ምንበላው። በጣም ነው የተጎዳ ነው በምግብና ከየቤቶቻችን ነበር ምግብ ይመጣልን የነበረው እና እሷን ልንበላ ጎንበስ በየጸለይን እያለ አንድ የሚጸለይላት የነበረች እህት ላይ አደራጋንንት ምግቡን ገለበጠብን አፈር ላይ። ጸሎት ጨርሰን ስንነሳ መሬት ላይ ነው ያለው እና አይሌ በሁለቱም ጸጋ አልፎ ያገለግል ነበር። ከዛ ብድግ ብሎ ዝም በል መንፈሱ ይስቃል ገልብጦብን እርኩስ መንፈስ ያደረበት። ከዛ አንዴ አለውና ከዛ መንፈሱ ቶሎ ወደ አይምሮ መለሳት ልጅቷን። አንቺም ብትሆኝ ዝም በይ። በመጀመሪያ ዝም በል እያለ የገሰጸው የመታው እያለ መንፈሱ ወደ አይምሮዋ ሲመልሳት እኔ ነኝ እኮ አይልዬ እኔ ነኝ እኮ ስትል አንቺም ብትሆኝ እና ያፈር ያልነካውን አንስተን በጣም እሷ አይረሳም። ንጉሴ ደግሞ ሰባኪ ተባለ ማለት ነው። በቃ ሲናገር ደርዝ ምናምን አለው፣ ሲናገር ኮስተር ይላል። እንደሱ ነው የሚስቅ የለም። አሁን ለሰው ዝምተኛ ነው ይመስለው፣ በጣም እኛንም በጨዋታ የሚጨርሰን እሱ ነው። ስብከት ተሰጥቶት የት ይለማመድ
ህዝቡ እንዳያስጨንቀው በቆሎ አለ የአባቱ ከጀርባ የዘራው የደረሰ በቆሎ ነበር። ቁመታቸው ረጃጅም እንደ ህዝብ ቆጥሮ እነሱን ወገኖቼ አሜን በሉ እያለ ግን ይህ እንዳለ ሆኖ የኔን ሊያነሳ ይችላል እሱ። ይህ እንዳለ ሆኖ ግን ማይቲ የሆነ ሬቨሌሽን ማይቲ የሆነ ፓወር በእኛ መካከል የወረደ እግዚአብሔር መንፈስ ዘኔን አሁን ዘኔ ያደረገው ያ በመካከላችን ወርዶ የነበረው መንፈስ ነው። በጣም የሚገርም የእግዚአብሔርን እጅ ተለማምደናል። የአእምሮ ህመምተኞች እንደ ዋዛ ይድኑ ነበር። ምን በጣም ከነሱ አንዱ ደግሞ የሚያስቅ ልንገርሽ። ወደ ጸሎት ወደ እንትን ጽዋ ፕሮግራም ነው ወደ ነው ምን ሄደው እኔም አብረን ነበር እና ይሄን እያለ ገበያ ውስጥ አጋንንት ወደቀ። እኛ በዛ ስናልፍ ከዛ ተተረካከመና እንትኑ ለመገሰጽ አልተቻለም ቦታው ላይ እና መንፈሱን ይዘነው አንድ እህት ላይ ነው የወደቀው መንፈሱ። ይዘን መሄድ ነበረብን። ማን እግሩን ግትር አድርጎ ማን ይውሰደው መንፈሱ በእግሩ አልሄድም አለ እና እሱ ጌታ ረድቶ ትንሽ ደህና ነበር እና አዝሎ መንፈሱን በገበያ ባህል መንፈሱ ደግሞ እዛ ላይ ወዶ ቼፈረሴ እሱሳ ዞር ብሎ ዝም አትልም ነው። እንደዚህ አይነት ያው ታሪክ በእኛ መካከል እግዚአብሔር ጌታ ይመስገን። ታሪካችን ራሱ ከእንዲህ አይነት ጋር የተያዘ በመሆኑ እግዚአብሔር ላኪ። ፓስተር ምን ትጨምራለህ? ምን ትዝ ይላል? የኔን ማንሳት አትችልም። ያው ከኔ ውጭ ያለው አይ እኔ በመጀመሪያው በመምጣቴ እና ከምወዳቸው ቤተሰቦቼ ጋር በመገናኘቴ በጣም ደስ ብሎኛል። ያው በብዙ እንግዲህ ታግለሽ አሸንፈሽኛልና እግዚአብሔርን በጣም አመሰግናለሁ። በጣም ነው የምወዳቸው፣ በጣም ነው ማከብራቸውና ሁልጊዜም በልቤ አሉ ይኖራሉ። እግዚአብሔር ይባረክ። የማስታወስ ነገሬ ግን ትንሽ ቀንሷል። አሁን ዘኔ ሲያወራ እድሜ ጋር እኮ የተያዘ እኔ ልጅ ነበርኩ፣ እነሱ መሀል ልጅ ነበርኩ። እጄን ይዘው ነበር የሚያሻግሩ ይገርምሻል። አየሽ ያው ያልሞተ ሰው ያው እና የዘኔ እንትኖች ብዙ የሚያስቁ አይነት ነገሮች በኋላ ሊመጣልኝ ይችላል። አሁን ፈልጌ ላገኛለ አይሌ ግን የሆነ ከወጣን በኋላ ትዝ ያለኝ ነገር አለ። ምናልባት ዘንያ ተናግረው ከሆነ አላምና ከወጣን በኋላ ከቤተክርስቲያን ልክ ወተን አንድ እናት ቤት እናመልክ ነበር። ከዛ እዛ ቤት ስናመልክ ከሐረር አድባራት ያሉ ሰዎች ተወጣተው ሊያስወጡን ሊመልሱን ማለት ነው ወደ ቤተክርስቲያን ተሰብስበው መጡ አገልጋዮች ማለት ነውና አንዳንዶቹ አሁን ፓስተርም ይሆናሉ። የዛን ጊዜ ግን ወደ ቤተክርስቲያን ሊመልሱን መተው ነበር። አይል ደግሞ ከፍተኛ የሆነ መንፈሳዊ ቅናት የነበረው ሰው ነው። አሁን ሰዎቹ ተሰብስበው መተው ልክ እዛ የምናመልክበት በር አካባቢ ሲደርሱ አረ መጥቷል የሚባል ነገር ሲሰማ ይወጣል ማለት ነው። ከዛ ሳያቸው እየፎከሩ ነው እንመልሳቸዋለን ወደ እናት ቤተክርስቲያናቸው ምናምን ይሉ ነበር ሰዎቹ። ከዛ እሱ ቆመና በር ላይ መንፈሳዊ ስድብ ልሳደብ ነው ብሎ አለ ማለት ነው። መንፈሳዊ ስድብ አለ እንዴ? ምን ሊል ነው ብዬ እናንተ የፉኒት ልጆች ልክ እንደዚህ ብሎ ዞር ሲል እየመራቸው የመጣው ልጅ አየው ማለት ነው። ይሁዳ ቆይ እኔ ይኸውልሽ እሱ ከወጪ ይሄው ፓስተር ማለት ነው አይሌ ማለት ነው። አንድ ጊዜ
እንትን ነው እሱ በጣም የዲቮሽን ሰው ነው። በጣም በጸሎት ይበልጠናል። በጣም ነው ይበልጠን እና ይኮንነን ነበር እኮ ታስተዋል በጣም ከዛ በጣም ስለሚሰራ አንዳንድ ጊዜ እንትን ለምሳሌ ፕሮግራም መሪ ሊመራ ቁጭ ብሎ ትንሽ ጠብቆ ወጥቶ ይቆማል። የተዘጋጀ እኮ አለ ታጥቦ የመጣ ሰው አለ ለስብከት የመጣ ሰው ይቆምና መስበክ ይጀምርና ግምገማ ተባልና አስቀምጠን ተባብረን አንደኛ ይፈጥንብንም ስለነበረ እኛ ሰፈር ለመመለስ ነገር ነው በስጨት አለ ረግጦ ሄደ ስብሰባውን። እኛ ስብሰባውን ጨርሰን ከዛ ከእንትን ወተን ወደ ቤት ልንሄድ ስንል ግን አንድ ላይ ነን። እሱ ጫት ተራ ሄዶ ጫት ገዝቶ ጁስ ከቶ ያው ሀረር እንግዲህ ያው የታወቀ ነው። ሀረር እንትን ዞር ካልሽ እሱ ነው ያለው ይዞ ካሁን በኋላ ከእናንተ ጋር አቁም ያለ ጀምር አሚዳ የምትባል ጫት ሻጥ ነበረች 50 ሳንቲም ገዝታ የሚገርም ነው በጣም ያውቀዋል ማለት ነው የሁሉ ታሪክ እንዳለ። አየኔ በጣም በእኛ ዘንድ ተወደደ። እኔ በጣም በቃ አሁንም ጨዋታም ሲያምረኝ ምንም ሲያምረኝ ወደ ናዝሬት ብድግ ብዬ ሲሄድ አንድ የሚሄድበት ሰው እሱ ነው። ደስ ይላል በጣም። ገንዬ እስኪ እናንተ ቤት ስለነበረው ጸሎት የሚገርም ነው አየለ ያን ጊዜ ማስታወሱ። በነገራችን ላይ በጣም ነው ደስ ያለኝ ስላየሁት ማለት ነው። አየለ በጣም ወደው ወንድሜ ነው ከነ ቤተሰቡ። አየልዬ በጣም ወድሃለሁ። ዋንቺዬ በጣም ንጉሴን ጠርጥሬ ነበረ እና ቀደም እየነገርኩትኝ እኔ ግን የሚመጣውን ሰው ትንሽ ጠርጥሬ ያለው አልኩት። ማን ነው አለኝ። አልነግርክም አልኩት። ታዲያ በኋላ ትክክል መሆኑን በምን አምናለሁ አለኝ። የዋ ቃልን ያምናል አልኩት ማለት ነው። ይሄን እያልን እየጠበቅናቸውና ንጉሴ ሊመጣ ማለት ጠርጥሬ ነበረ እና ደስ ብሎኛል በጣም። እግዚአብሔር ይባርካችሁ። ያንን ጊዜ በጣም ነው ደስ የሚል የነበረው። እንዴት ነው ያይሊ እንዳስታወሰው ራሱ ነው እንጃ። እኛ ቤት ነበረ ሮብ ቀን ነው የነበረው ያዳር ፕሮግራም ሮብ ቀን የነበረው። በጣም በቃ የሚገርም ነበረ። እሱ እንዳለው በጣም ብዙ ሰዎች ነፃ የሚወጡበት መንፈስ ቅዱስ የሚሞሉበት ደግሞ የሚገርመው ሌሊቱን ሙሉ ስንጸልይ ነው የምናድረው። እስከ 6 ሰዓት እስከ 7 ሰዓት ብለን የምንተው ሳይሆን የነበረው ነገር እጅግ በጣም ከባድና እጅግ በጣም ደስ የሚል ነበርና ያንን አስታውሳለሁ። ዋው ተመልሶለት ይሆን ዘኔ ትጨምራለህ? አይ እኔ ያ ፕሮግራም ዛሬ ነው ያስታወስኩት። ይገርምሻል አየለ የሚገርም ሰው ነው። ግን ለኔ ሰቀቀን አዳር ነበር። ያኔ በጣም እየወደድኳት ስለነበር ለፈተና የምጋለጥበት ማለት በቃ አያት አለው አላዋራትም። በቃ ሻይም ሲፈላ አብረን ነው እንደዚህ የምንለው እንጂ ግን ያኔ አልነገረኝም ይሄንን። አሁን ታሪኩን ነው አትዛሬ እኮ ሁለቱ እሱና ንጉሴ በጣም ጎበዝ ናቸው በእንትን። ኦኬ ዋው ደስ ይላል በጣም። ፎቶውን እንግዲህ ካልተሳሳትኩ የ87 ዓመተ ምህረት እና የ91 ዓመተ ምህረት ነው ያየነው ፎቶ ማለት ነው። በዛ ሰዓት ላይ እንግዲህ ያው የሰውነትም ቅጥነ አይ ልጅ ስለነበርኩ ነው እነሱ እኮ ያልተቀየሩት እድሜያቸውን። እኔ ልጅ ነበርኩ ያኔ። እሱ ይመሰክራል ልጅ ነበርኩ። ይሄን ያውቃሉ በእድሜ አጥቢያ እንትኑ በእድሜ ልጅ ዝም አልከው ፓስተር። ምን ማድረግ ይቻላል? እድሜ ከኛ ያንሳል ግን ያው ቢያንስም ሩቅ አይደለም። እኔ ብዙ አብሬ ያው ከገኒ ጋር አንድ ሰፈር ነን። ያው ትንሽ እሷ ከኛ ወጣ ትላለች። ያው አንድ ሰፈር ነው። በትምህርትም ደግሞ አብረን የመማር ነገር ከሷ ጋር ነበረን። አዎ አብረን እንማር ነበር። ዘኔ እንዳለው ቸርች ከመጣ በኋላ ነው አቡዬን ያገናኙን ማለት ነው። እና የመጀመሪያውን ምናልባት ጊዜ ነገር ሊያውቅ ይችላል። ዘኔ ምን ያህል ነው
የዛን ጊዜ እድሜው ምን ያህል ነበር ምናምን የሚለውን ነገር እሱ የእድሜ ሸክም ነበረው። እነገኒ ቤት የተጀመረው ፕሮግራም ግን በቤተ ክርስቲያናችን የመጀመሪያ ነው። ከዛ በፊት የቤት ፕሮግራም አልነበረም። የምንሰበስበው እዛው ቤተ ክርስቲያን ውስጥ ነው። የሚደረጉ ፕሮግራሞች እዛው ብቻ ነው የሚደረጉት እንጂ የቤት ፕሮግራም አልነበረም። እነሱ ቤት ግን ለመጀመሪያ ጊዜ ነው ያ ፕሮግራም የተጀመረው። በጣም ድንቅ ጊዜ ነበር። ብዙ ሰው የሚሳተፉበት ነበር። እንዳለችው ገኒ ብዙ ሰዎች ከአጋንንት እስራት የሚፈቱበት ነው። ብዙ መንፈሳዊ ትምህርቶችን የተማርንበት ነው እና ብዙ ሰዎችም በዛ አገልግሏት ተጠቅመንበታል። ለውጪ ለመውጣትም የመደፋፈር ምክንያትም እዛ ቤት የነበረው ፕሮግራም ነው ለመውጣትም ምክንያት የሆነንና አይሌ በትክክል አስታውሱታል። ደስ ይላል። እግዚአብሔር ይመስገን። ዘኔ በዛ ወቅት ነው ማለት ነው ብዙ ጊዜ አገልግለክ ስትጨርስ በጣም ትደክማለህ፣ ፌንት ታረጋለህ፣ ታዝለህ ሁላ ነው ወደ ቤት የምትሄደው። አንዳንድ ነገር እናስተካክላለን እና ሁለት ሀሳቦችን ሰምቼ ነበረ። አንደኛው ምክንያት ያው የምግብ ማጣት ምክንያት ነው። ሁለተኛው ደግሞ ገኒን አጣት ይሆን ወይ የሚል ከፍተኛ ጭንቀትም እንደነበረ ይገመታልና ይሄ ምን ያህል እውነት ነው? የነበረውስ ሁኔታ ምን ይመስል ነበር? አይ እንደዛ የመጀመሪያው እኔ ብቻ ሳልሆን እሱም በደንብ አብሮኝ ተፈትኗል። እንትን ነበር እንኳ ራት ሳንበላ 4 ሰዓት ሊደርስብን ነበርኩ። ራት ምን እንደምንበላ ሳናቅ። ከዛ ውጪ እኔ ደግሞ ትንሽ በተለይ የተወሰኑ ጊዜዎች ላይ ተቸግሬ ነበር አይደል? እና እንትን እንበላ ነበር እዛ እንትን ጥሬ ነገር ሁሉ በላ ነበር እዛ ድረስ። ስለዚህ መጮህ እንትን ከሆነ በጣም በተለይ የተወሰኑ ጊዜዎች ላይ እኔ በጣም ትንሽ ተቸግሬ ነበር እውነት ለመናገር። እንትኑ ግን እሷን ሁለተኛው ጥያቄ እኔ እንጃ እኔ እንግዲህ ይሄ የነገረሽ ሰው ወይ እንደገና ይጣራና በእርግጥ ወድጃት ነበረ እውነት ለመናገር ወድጃት ነበረ። ካሉት ሁኔታዎች አንጻር አጣት አለው የሚል ስጋት አልነበረም? እንደዛ ነበረ ግን አይሱ ያውቃል። ጉዳዩ ከነሱ ይመጣ አይደለም ከብዙ ሰው ነው በነገራችን ላይ እንትን ነበረ በቀን እንደዛ በዛ ደረጃ የሚያሰጋኝ ነገር እንትን ነበር። እኔና እሷ መካከል የተወሰነ ነገር ተፈጥሮ ነበር መሀል ላይ ናዝሬት መጣች ጊዜ ታስታውሳለህ አይደል? ያኔ ለኔ የፈተና ጊዜ ነበር እውነት ለመናገር። 2 አመት ነው የተማረችው 11 እና 12 ነው አይደል የተማረችው ናዝሬት። ቤተሰቦቿ እዚህ ስለነበሩ ወደዛ ተልካ ነበር እና ለኔ ያ 2 አመት ሀረር እያለሁ ከባድ ነበረ። በዛ ሰሞን ላይ በሷም የተቸገርኩኝ የማገልገል እንትን አለብኝ ማለት ነው። እነዛ ወቅቶቹን አንደኛ ማሰብ አልፈልግም። ብዙ ስሜቶች ነበሩት። እንደዛ ነበር። አሸኛኘታችን ግን ትክክል አልነበረም እኮ የዛን ጊዜ ነገን ስንሸኛቸው እንዳይመለሱ አድርገን እኮ ነው ሸኛቸው። ቆጂ ነበርበት በጣም ነበረ ያለቀስ ነው ማለት ነው። ያለቀስን ነው ምናምን የሸኘናቸውና ይመለሳሉ እኮ ለመመለስ ቢያስቡ እንኳን እንዳይመለሱ ነው ያረጋችሁት ማለት ነው። እንደዚህ ተሸኝተን ብለው እንደውም አንድ ዲያቆን ልጅ የዛን ጊዜ ዝም በሉ ምንድነው እንደዚህ የምታረክሱት ምናምን ብሎ እኮ ገስጸውናል። መለየት በጣም ከባድ ነበር የዛን ጊዜ ማለት ነው። ካለን የተነሳ ህብረታችን የተነሳ እነሱ እንግዲህ ለትምህርት ነው። ሄሌኗም እንትን ነበረች ማለት ነው። ሄሌኗም እኮ እንትን ሄዳለች የዛን ጊዜ አሰበ ሄዳ ነበር እሷ ይኸውልሽ መዝገብ ቤት እኮ እና ምናልባት የዛን ጊዜ እንዳለው በልቡ ላይ ያልተናገረው ነገር ስለኔ ነው